ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድነው የሚያደርገው? ትኩረቱን እዛ ላይ ያደርጋል። do not blame yourself, do not blame others. blaming cognitive distortion ነው። የአእምሮ ሰላም ከሚነሱን ነገሮች አንዱ ነው። ማይንድ ሴትሽን አጀስት አድርገዋል እንዲያስተካክሉት። ያንን ሲያደርጉ ሰላም ያገኛሉ። እንደውም ከምንም ነገር በላይ መጸዳት ያለበት አእምሮ ነው። አእምሮ እኮ ከተማ እኮ ነው፣ ሲቲ ነው። አንዴ እኔ the city of the mind የሚል ትምህርት አስተምሬ ነበር። ኔትስ ሲቲ የራሱ ነገሮች ያሉት ከተማ ነው። በጣም ሰፊ ነው። እስካሁን ድረስ በደንብ ያልታወቀ ምን እንደሆነ በደንብ ከብሬን ይታወቃል። ማይንድ ግን በደንብ እስካሁን ድረስ ያልተረዳ ነው። ሰፊ የሆነ መጸዳት ያለበት ነው። አሁን ስናስረዳ ይገባቸዋል። ጥርቅ አድርገን በደንብ ካጸዳ ነው ማይንዳችን አእምሯችን ከወለወል ነው እስኪያንጸባረቅ ድረስ ከወለወል ነው ሰላም እናገኛለን። ምክንያቱም እነዚህ ናቸው። ምን ያጋጥምሻል አይደለም? ድንገት ቁጭ ብለሽ ሰዎች ሀዘን ክብብ ያደርጋቸዋል። ዝም ብሎ ትክዝ እዘን ማለት፣ በሰላም ቁጭ ብለሽ ድንገት ርብሽ ማለት፣ ጭንቀት፣ መጨነቅ፣ መረበሽ፣ ከዛ ትታወቂያለሽ። የማታውቂው ሀዘን ይመጣና ይከብሻል። በሰላም ምንም እኮ አልተፈጠረም፣ አዲስ ነገር የመጣ የለም። ግን እንደዛ መተከዝ አለ፣ ማዘን አለ። ወይ ይመጣና ድንገት ፍርሃት ይልሻል። ይሄ የብዙ ሰዎች ኤክስፒሪየንስ ነው። ይሄንን ለማስተካከል ነው የምንመካከረው ዛሬ። አእምሯችን እናጸዳና ከኛ ጋር ቁጭ ብለው ዛሬም ስራ አላቸው ያጸዱና ከዛ አጀስት ይደረጋል። ማይንድ ደግሞ ልክ ይሄ ካሜራ አጀስት እንደሚደረግ የተለያዩ ቴክኒክ ላይ አጀስት እንደሚደረግ ማይንድ ሴትሽን አጀስት አድርገዋል እንዲያስተካክሉት። ያንን ሲያደርጉ ሰላም ያገኛሉ። እና የሚረብሹንን ነገሮች እናነሳለን። ከዛ እንዴት እንደምናስተካክላቸው ደግሞ እናያለን። አሁን መጀመሪያ የሚያቆሽሹትን ነገሮች የሚረብሹንን ነገሮች የሚረብሹንን ነገሮች አነሳልሽና እንዴት እንደሚረብሹ እናያለን። እነዚህ ኮግኒቲቭ ዲስቶርሽንስ ይባላሉ። ሀሳብን ዲስቶርት የሚያደርጉ ሀሳቦች ናቸው ወይም አስተሳሰቦች ናቸው። እዚህ ውስጥ መጥተው የሚረብሹን፣ በሰላም የምንኖረውን ሰዎች የሚረብሹን ነገሮች ናቸው። አንድ ባንድ እናያቸዋለን። የመጀመሪያው አንደኛው ማግኒፊኬሽን ይባላል። ማግኒፊኬሽን ማለት አንድን የተፈጠረን ነገር ከመጠን በላይ አጉልቶ ማየት ማለት ነው። በጣም አጉልቶ ማየት። ብርጭቆ ተሰበረ፣ በቃ ተሰበረ። ለምን ተሰበረ? እንዴት ተሰበረ? ለምንድን ነው በጥንቃቄ የማትይዥው? በገንዘብ ነው እኮ የሚገዛው። እንዴት ጥለሽ ትሰብሬዋለሽ? ልጅን ወይም ደግሞ ሰራተኛን ምን እያደረጉ ነው? ማግኒፋይ እያደረጉ ነው። ብርጭቆ እኮ ተሰብሯል፣ በቃ ሄዷል። ሌላ ብርጭቆ ነው መገዛት ያለበት። እነዚህ ማግኒፊኬሽን እያንዳንዱ የሚፈጠሩ ነገሮችን አጉልቶ ማየት ነው። ሁለተኛው ሜንታል ፊልተሪንግ ነው የሚባለው። ይህም ደግሞ አንድ ሰላማችን፣ የአእምሮ ሰላማችን የሚነሳ ነው። ሜንታል ፊልተሪንግ ማለት ብዙ ጥሩ ነገሮች ሆነውልን አንዲት ጥሩ ያልሆነች ነገር ሆናለች። ከዛ ሜንታል ፊልተሪንግ ምንድነው የሚያደርገው? ትኩረቱን እዛ ላይ ያደርጋል፣ ያቺ ያልሆነችው ላይ። ምሳሌ ልስጥሽ። 2000 ሰው የተሰበሰበበት ቦታ ላይ አስተማርኩኝ። ህዝቡ ተደስቷል፣ ያጨበጭባል። በጣም ሪአክሽኑ አስገራሚ ነው። ከመሃል እያስተማርኩ አንድ ሰው ተነስቶ ወጣ። አንድ ሰው ነው ተነስቶ የወጣው። ወደ ቤት ሲሄድ ምንድነው የማስበው? ስለዛ ሰውዬ ነው የማስበው። ይሄ ሜንታል ፊልተሪንግ ይባላል። ሚስት ብዙ ጥሩ ነገሮች ይኖራታል። አንድ ግን የምታጠፋው ነገር አለ፣ ወይ የመርሳት ችግር ይኖርባታል፣ ትረሳለች። ባል ሁሉም ኳሊቲዋን ይተውና አንዷን ችግር ላይ ብቻ ያተኩራል። ባል ብዙ ጥሩ ኳሊቲዎች ይኖራታል፣ አንድ ግን ድካም ይኖረዋል። ሚስት ፎከስዋን እዛ ላይ ታደርጋለች። ይሄ ሜንታል ፊልተሪንግ ይባላል። ይሄ መስተካከል ያለበት። አሁን ልናጸዳ አይደለም? ቅድም ማግኒፊኬሽን ብለናል። ይሄ ማጋነን የተፈጠረውን ችግር እሱን ጥረጉና አውጡት። ሁለት ይቺ ኔጌቲቭዋን መርጦ እሷ ላይ ማተኮርን እሱንም ጥረጉና አውጡት። ሶስተኛው ኮግኒቲቭ ዲስቶርሽን መስተካከል ያለበት ዲስካውንቲንግ ፖዚቲቭ ይባላል።
ዲስካውንቲንግ ደ ፖዚቲቭ ማለት የተሰጠሽን ጥሩ ነገር ደግሞ ማጣጣል ነው። ስለዚህ ታምሪያለሽ፣ በጣም እኮ ታምሪያለሽ ትያታለሽ። አይ ውበት ምን ዋጋ አለው ብለህ ነው፣ ቆንጅና ምን ዋጋ አለው ብለህ ነው ትላለች። ከስተሻል፣ አምሮብሻል በጣም ትያታለሽ። የጤና ነው ብለህ ነው፣ እንጃ ለጤና ያርግልኝ። አሁን የሚሰጣቸውን ፖዚቲቭ ኮመንት በመቀበልና ወደ ውስጣቸው ማስገባት ፈንታ ማጣጣል ማለት ነው ዲስካውንቲንግ ፖዚቲቭ። አራተኛ ፐርሰናላይዜሽን፣ ነገሮችን ፐርሰናል አድርጎ መውሰድ። እኔን ማለት ፈልጎ ነው ማለት እኔን ማለት ፈልጎ ነው። የሚገርምሽ የወር አበባ ሲያቆም ሜኖፖዝ ሲመጣ ትንሽ ቆዳ ሸብሸብ ይላል እላታለሁ። ቆዳሽ ተሸብሽቧል ማለትህ ነው ትላለች። ይሄ ምንድን ነው? ፐርሰናላይዜሽን ነው። ትምህርት እኮ በጣም ነው የሚለውጠው። ማንበብ እና መማር በጣም ጥሩ ነው ትይዋለሽ። አለመማሪ ልትነግረኝ ፈልገህ ነው ይላል። አለመማሪ ልትነግረኝ ፈልገህ ነው። ይሄ አንዳንድ ጀነራል የሆኑ ኮሜንቶችን ፐርሰናሊ ወስዶ ከዛ ችግር እንዳለበት አድርጎ መውሰድ። ለምሳሌ እዚህ በጣም ቆንጆ ቀረጻ ነው ያለው አይደለም፣ ግን አሁን አንድ ኮሜንት ብንሰጥና ይሄ ችግር ቀረጻው ላይ ትንሽ ችግር አለ ብንል አንዱ ካሜራማን ፐርሰናላይዝ የሚያደርግ ከሆነ እኔን ማለት ፈልገው ነው፣ በቃ እኔ ላይ ኮሜንት ማድረግ ፈልገው ነው ይላሉ። ተማሪዎችም ጎበዝ እንድትሆን ማሻሻል አለብህ፣ በርትተህ አጥና፣ ማሻሻል አለብህ ተብሎ ተነገረህ ማለት አትችልም ማለት አይደለም። የበለጠ መስራት ትችላለህ ማለት ነው እንጂ ስለማትችል አትችልም ማለት አይደለም። ስለዚህ ፐርሰናል ነገሮችን አለመውሰድ፣ ይሄ ደግሞ ጥሩ ነው በጣም። ፐርሶናላይዜሽን አንድ ኮግኒቲቭ ዲስቶርሽን ነው። አምስተኛው ብሌሚንግ ይባላል። ሰልፍ ብሌም፣ ራስን ብሌም ማድረግ። ዝም ብሎ ያለ ራስን እናቶች ብዙ ጊዜ ያደርጉታል እና ላንሳቸው። ራስን መውቀት፣ እኔ እንዲህ ባደርግ ኖሮ እኮ እኔ ነኝ እኮ ጥፋተኛ፣ የኔ ጥፋት እኮ ነው፣ እኔ ልጆቼን እኮ የገደልኳቸው፣ ልጆቼን እኮ የበደልኳቸው እኔ ደንቆሮ ይላሉ። ራሳቸውን ብሌም ያደርጋሉ። አሁን ልጅ ችግር ሲገጥመው እናትም ብላ ራሷን ብሌም፣ የኔ ጥፋት እኮ ነው ማረባኒ ይላል አባት። ማረብ ብሌሚንግ ተምሰልፍስ፣ ራሳቸውን ብሌም እያደረጉ ነው። ዱ ኖት ብሌም ዩርሰልፍ፣ ዱ ኖት ብሌም አደርስ። ብሌሚንግ ኮግኒቲቭ ዲስቶርሽን ነው። የአእምሮ ሰላም ከሚነሱን ነገሮች አንዱ ነው። ስድስተኛው ጃምፒንግ ቱ ኮንክሉዥን ይባላል። ጃምፒንግ ቱ ኮንክሉዥን ማለት ደግሞ በቃ ዘሎ ወደ እንትን መድረስ፣ ድምዳሜ ላይ መድረስ። የልጁ ክርስትና ባለፈው ነበረ አልጠራኝም፣ የአጎቱ ሰርግ ነበረ አልጠራኝም፣ ስለዚህ ይጠላኛል፣ ሂ ሄትስ ሚ፣ ይጠላኛል ብሎ ኮንክሉድ ያደርጋል። ይሄ ጃምፒንግ ቱ ኮንክሉዥን ነው። ሐሳቤን ባለፈው ስብሰባ ላይ እኔ ስናገር ሐሳቤን የሚቃረን ነገር ተናገረች፣ እንደገና ሌላ ስብሰባ ላይ አሁንም እኔን ሐሳብ የሚቃወም ነገር ተናገረች፣ እች ሴትዮ ጠምዳኛለች። ጃምፒንግ ቱ ኮንክሉዥን፣ ይጠላኛል፣ አይወደኝም፣ እንደዚህ ብሎ ማሰብ። ሰባተኛው ኮግኒቲቭ ዲስቶርሽን፣ አእምሮ ሰላማችን የሚነሳ ነገር ሌብሊንግ ነው። ሌብሊንግ ይባላል። ሌብሊንግ ደግሞ መሰለሽ፣ አንድ ልጅ ዋሽተሃል እለዋለሁ፣ ዋሽቷል፣ አጥፍቷል። ውሸታም ነህ ካልኩት ግን ሌብል ነው ያደረኩት። ዋሽተሃል ማለትና ውሸታም ነህ ማለት ይለያያሉ። ዋሽተሃል አሁን አጥፍተሃል ነው፣ አስተካከል ነው። ውሸታም ነህ ግን ለጠፍኩበት። አንድ ሰው ጠጥቶ መጣ ወይ ባሏ ጠጥቶ መጣ፣ ሰክሮ መጥቷል፣ ተሳስቷል፣ አጥፍቷል። ትናንትና ሰክረህ ነበረ ልክ አይደለም ማለት ልክ ነች። አንተ ሰካራም ነህ ስትለው ግን ምን አደረገችው? ሌብሊንግ ይባላል። ለጠፈችለት ስም። ሰካራም ነህ፣ ውሸታም ነህ። ይሄ ሌብሊንግ ይባላል። እና ሌብል አታድርጉ፣ ለወጣቶች ሌብል አታድርጉ። ሰዎች እናንተን ደግሞ ሌብል ሊያደርጓቸው ሲሞክሩ አትቀበሉት፣ በፍጹም አትቀበሉት። አትችልም፣ አትረባም ሲል እረባለሁ በጣም ነው የምረባው ብለህ ውስጥህ ተቀበለው።
ሌብሊንግ አትቀበል። ማንም ሰው ሌብል እንዲያደርገኝ አሁን እኔ በግሌ አልፈቅድም። አጠፋለሁ፣ ሳጠፋ ሰዎች ሊነግሩኝ ይችላሉ። ዳትስ ኦኬ። ግን ሌብል ሊለጥፉልኝ ሲሉ ግን አይ ዶንት ቴክ ኢት በፍጹም። እና ሌላው አእምሮ ሰላምን የሚነሳ ነገር ይሄ ነው። 8ኛው ፖላራይዜሽን ይባላል ወይም ዳይኮቶሚ ይባላል። ፖላራይዜሽን ማለት አሁን በዚህ ልስጥሽ ምሳሌ። ምን አይነት ሰዎች ያጋጥሙኛል? መንግስትን በጣም የሚጠሉ ሰዎች ያጋጥሙኛል። መንግስትን በጣም የሚወዱ ሰዎች ያጋጥሙኛል። አንዳንዶቹ ደግሞ ከዚህኛው ፖል ወደዚህኛው ፖል ሺፍት አድርገው ደግሞ ታገኛቸዋለች። እና በጣም ጥግ መያዝ በሃይማኖት አንዳንዶቹ ፈጽመው ችላ የሚሏሉ፣ እንደ መስማትም አይፈልጓሉ። ዘኛው ጥግጋ ናቸው ያሉት። መስማትም ምንም they're not interested። እዛኛው ጥግ ላይ ደግሞ ከመጠን በላይ የሚያከሩ በጣም የሚያከሩ ክርር የሚያደርጉ ከማከራቸው የተነሳ የሌሎችን ሰዎች ሃይማኖት የሚያጣጥሉ ሰዎች አሉ። ፖልና ፖል ላይ ነው ያሉት። ይሄ ፖላራይዜሽን ይባላል። መፍትሄው ባላንስ ማድረግ ነው። ባላንስ ማድረግ ያስፈልጋል። እና ቅድም እንዳልሽ ነው፣ ፐርፌክት አይደለም ህይወት። ባላንስ አድርጎ ማየት ያስፈልጋል። ወጣቶችም ፖላራይዝ አታድርጉ። አሁን ሆን ብዬ ነው በእንግሊዝኛው የምነግራቸው። ፖላራይዝ አታድርጉ። እዛ ጥግ አትያዙ፣ እዛ ጋር ጥግ አትያዙ። ባላንስ ለማድረግ ሞክሩ። ስለዚህ አንዱ ሌላው አእምሯችን የሚጎዳ ነገር የሀሳብ አይነት ፖላራይዜሽን ይባላል። 9ኛው በጣም ይገርመኛል፣ ሹዲንግ ይባላል። ሹዲንግ ማለት አይ ሹድ ትያለሽ አይደለም? አይ ሹድ ከሱ ነው የመጣው። ወይም ደግሞ አይ ሹድ ሃቭ ዳን ዲስ እንላለን። ከሱ ነው ሹዲንግ የመጣው። ምን ማለት ነው? ልክ ግድ ማድረግ ነበረብኝ ብሎ መውቀስ ነው። ግድ ማድረግ ነበረብኝ። ወይም ደግሞ ልጄን ዩ ሹድ ስተዲ እላታለሁ። ፈተና ጨርሳ ሊሆን ይችላል፣ ዛሬ ማጥናት የለባት ሊሆን ይችላል፣ ወይም ደግሞ አሟት ሊሆን ይችላል፣ ደክሟት ሊሆን ይችላል። ዩ ሹድ ስተዲ፣ ዩ ሹድ ዱ ዲስ፣ ዩ ሹድ የሚለው አመለካከት ሹዲንግ ይባላል። ኮግኒቲቭ ዲስቶርሽን ነው፣ ፍቅር የአመለካከት ችግር ነው። 10ኛው ኦቨር ጀነራላይዜሽን። ኦቨር ጀነራላይዜሽን ማለት በአንዱ ነገር ላይ ተመስርቶ ጀነራላይዝ ማድረግ ነው። ምሳሌ ልንገርሽ። አሜሪካን ሀገር አንድ ናይጄሪያዊ ያገኘሁኝ። ከዛ ይሄ ሰው ያገኘሁት ሰው ጥሩ ሰው አይደለም። ስለዚህ ምን እላለሁ? ናይጄሪያንስ መጥፎች ናቸው እላለሁ። ይህ በጣም የምንጠቀምበት የአእምሮ ዲስቶርሽን ነው፣ ጥመት ነው። የአእምሮ መቃኘት ያለበት መጸዳት ያለበት ነገር ነው። በብሔር እንደዛ ይደረጋል። ከአንድ ብሔር የሆነ አንድ ሰውዬ ጎዳሽ፣ ከዛ ያ ሰውዬ የተገኘበትን ብሔር እንዳለ እንዲህ ናቸው። አሁን እኛ ጋር ሀገራችን እየረበሽ ያለው እኮ እንዲህ ነው፣ ይሄኛው ብሔር እንዲህ ነው፣ የኛው ብሔር እንዲህ ነው ብሎ ኦቨር ጀነራላይዜሽን ይባላል። በጣም መጥፎ ነው። 11ኛው 12 ናቸው። ኢሞሽናል ሪዝኒንግ ይባላል። ኢሞሽናል ሪዝኒንግ ማለት አስቤ መወሰን ያለብኝን ነገር ስሜታዊ ሆኜ መወሰን። አለቃው አናደደው፣ የሄድና ገብቶ ይጽፍና ደብዳቤ አይ ሪዛይን። አሁን አስቦ አይደለም የሚወሰን፣ በስሜት ነው የሚወሰን። ኢሞሽናል ሪዝኒንግ የሚባለው ይሄንን በቃ አለቀ፣ ተለያየን፣ ከአንተ ጋር መስራት አንችልም ብሎ መወሰን በስሜት። በንዴት ብቻ ግን አይደለም፣ ሰዎች በደስታም ሆነው ኢሞሽናል ይሆናሉ። ለምሳሌ ያደረ ስብሰባ ላይ አልገጠመሽም? ፈንድሬዚንግ ሆኖ 10 ሚሊዮን እሰጣለሁ ይላል። ይጠፋሉ። ከዛ ስልካቸውናት መሯቸው ነው እኮ በቃ። አሁን ይሄ የሚሰበስቡት ሰዎች ካላስገቡ አንናገርም። በዛ ሰዓት እከሌ ሲሰጥ ኢሞሽናል የሆነ እጁን አንስቶ 10 ሚሊዮን ይላል። ከዛ የለም ሰውየው። አሁን ይሄ ኢሞሽናል ሪዝኒንግ ነው የሚባለው። በአእምሮ ከማሰብና ከመወሰን ይልቅ በስሜት መወሰን ማለት ነው። 12ኛው በጣም ወደዋለሁ፣ ካታስትሮፋይዚንግ ይባላል። ካታስትሮፊ ታውቂያለሽ? ከባድ አደጋ ነው። ካታስትሮፋይዚንግ ማለት የተፈጠረውን ነገር ካታስትሮፋይዝ ማድረግ፣ በጣም ከመጠን በላይ። ምሳሌ ልንገርሽ። አንድ ልጃቸው ማዘር የሚገባው 3 ሰዓት ወይ 2 ሰዓት ነው እንብል።
አመሸ። 3 ሰዓት ሆነ። እስካሁን አልገባም። አዎ ገለውታል። ልጄን ገለውታል። ሞቷል። ልጄ ገለውት ነው። አንድ ደፍተውት ነው። አርፍዷል እኮ ወይ ስልኩ ስለጠፋበት ነው። ገለውታል። በቃ አልቆለት ደፍተውት ነው። ልጄን ሽብር። ይሄ ካታስትሮፊ ያደረጉታል። የልጁን ማምሸት በቃ ታክሲ እኮ ወረፋ ሆኖበት ነው እኮ የጠፋው። ወይ ጎርፍ አለ፣ ዝናብ የዘነበ ነበር፣ ምክንያት አለው። ካታስትሮፋይዝ ያደረጉታል። በአንድ ነገር ላይ ተነስቶ ሽብር በራስ ላይ መፍጠር ካታስትሮፋይዝ እንግዲህ አእምሯችንን፣ ሰላማችንን ይነሳል። እነዚህን ካጸዳን፣ እነዚህን ካስወገድን እና ከወለወልን፣ እነዚህ ነገሮች አእምሯችንን የሚረብሹ እንደሆኑ ካወቅን እነዚህን እንጠርጋቸዋለን። ከዛ በሌሎች በሚያማምሩ ነገሮች እንተካቸዋለን። ይሄንን ቪዲዮ ደጋግመው እንዲያዩት ፈልጋለሁ። ደጋግመው እንዲያዩት፣ ምክንያቱም በአንዴ አይያዝላቸውምና በደንብ ደጋግመው ራሳቸውን እየፈተሹ ሁሉም ሰው አዋቂው ወጣቱም እንዲያዩት ፈልጋለሁ። ምክንያቱም እኔ ራሴን ፈትሼበታለሁ።